ፋቶች እንደምን ዋላችሁ እንዴት አላችሁ? እስቲ በዚህኛው ክፍል ብሔራዊ ባንክ አዲስ ያወጣቸው መመሪያዎች እንግዲህ ባለፈው እንደተነጋገርነው ወይም ደግሞ እንዳየነው ለሁሉም የትኛውም የዶላር በውጭ ምንዛሬ እንቅስቃሴ ለሚያደርግ የሪቴንሽን አካውንት ያለ ገደብ የሪቴንሽን አካውንት መክፈቱ ትልቅ እድል ነው። ትልቅ የሚያነቃቃ ነው። ለብዙ የስራ ፈጠራ ላይ ተሰማሩ የውጭ ሀገር አገልግሎት ለሚሰጡ ኦንላይን ስራ ለሚሰሩት በዶላር ለሚከፈሉት ይሄንን ማድረጉ ትልቅ እንደ እድል ነውና ትልቅ የስራ እድል ይፈጥራል። የስራ እድልም ይፈጥራል፣ ያበረታታልም። ገንዘብ ወደ ሀገራችን በቀጥታ መንገድ እንዲመጣ ያደርጋል ማለት ነው። የጥቁር ገበያውን ሁለተኛው ነገር ጥቁር ገበያውን ይቀንሳል። ምክንያቱም ሰዎች በነፃ ዶላር መግዛትም መሸጥም መክፈልም መግዛትም ከቻሉ ጥቁር ገበያው ላይ ሊያስሄዳቸው የነበረውን እድል ይቀንሳል ማለት ነው። ስለዚህ አንዱም ትልቁ የፖሊሲው ማሻሻያ ይሄ ነው። የጥቁር ገበያውና የህጋዊ ግብይቱን ፍላጎት ልዩነት ማጥበብ። ስለዚህ ይሄ ጥቁር ገበያውን እንዲቀንስ አንዱ ትልቁ ይሄ ነው። ሶስተኛ የውጭ ቀጥታ ኢንቨስትመንትን ያበረታታል። ከዚህ በፊት የነበረው የፎሪን ዳይሬክት ኢንቨስትመንት ላይ የሚሰሩ የውጭ ድርጅቶች አንዱ ስጋታቸው የሚያገኙትን ገንዘብ ወደ ሀገራቸው ለመላክ መቸገር ነበር እና ይሄንን ፈቅዶላቸዋል። ያገኙትን በአመቱ ሰርተው ያገኙትን ትርፍ ወደ ሀገራቸው ወደሚፈልጉት ነገር ማድረግ ይችላሉ ማለት ነውና ይሄ አንዱ ትልቁ ኦፖርቹኒቲ ነው። ኢትዮጵያ ውስጥ ኢንቨስት ለማድረግ ለሚፈልግ ማንኛውም የትኛውም ሀገር ዜጋ ይሄን እድል መክፈቱ እንደ አንድ ትልቅ እድል ነው። በአጠቃላይ የውጭ ሀገር ገንዘቦችን እንቅስቃሴ ነፃ ማድረግ በጣም ልቅቅ ያለ መመሪያ ነው። እንግዲህ ይሄ አሁን ማሻሻያ የተደረገበት መመሪያና ጥቁር ገበያው በተለቀቀ ቁጥር የጥቁር ገበያውን ፍላጎት እየቀነሰ ነው የሚመጣው። ስለዚህ ሰዎች በነፃነት ያላቸውን ገንዘብ ወደ ዶላር ቀይረው መላክ መግዛት ይችላሉ ማለት ነው። የዶላር እንቅስቃሴ የሚያደርግ ሰው አካውንት ከፍቶ ዶላር ማስቀመጥ ይችላል። ይሄ እንደ እድል ነው ማለት ነው። ገበያው ላይ ግን ምን ስጋት አለውስ የሚለውን ስናይ እንደ ስጋት ያው ኢትዮጵያ ውስጥ ያልተሟላ ፍላጎት አለ ተብሎ ስለሚታሰብ ደሞም ስላለ የዶላር ፍላጎት ዜጎች እንግዲህ ማንኛውም ሰው $3000 ለትምህርት፣ ለጤና፣ ለተለያየ ምክንያት መላክ ይችላል። ኤሌክትሮኒክ ክፍያ መክፈል ይችላል። ቪዛ ካርድ ማውጣት ይቻላል። በቪዛ ካርዱ የትኛውም ዓለም መገበያየት ይችላል የሚል ህግ ስለሆነ የተፈቀደው ይሄ እንግዲህ ክፍያዎችን ስናይ ለትምህርት፣ ለልጅ፣ ለተለያየ ነገር መክፈል ይቻላል። እንግዲህ እያንዳንዱ ሰው 3000 መላክ የሚችል ከሆነ እንደው በሆነ 20000 30000 ሰው በአመት ወይም ደግሞ በሆነ 6 ወር በኳርተር ብታዩት $3000 በ20000 ሰው ስናባዛው ሚሊዮን ዶላር ይወጣል ማለት ነው። ይሄ በጣም ትልቅ ነው። ምክንያቱም እንግዲህ ጥቅምም እንዳለ ሁሉ ስጋትም ያስከትላል። እንደ ሀገር ስናይ አውትፍሎውን የዶላር ናፍቶ ፍሎ ወይም ደግሞ የኢትዮጵያ ሀብት አውትፍሎ ይጨምራል ማለት ነው። ይሄ እንግዲህ እንደ ስጋት ነው። ሌላው እንግዲህ የውጭ ኢንቨስትመንት ላይ ያበረታታል እንዳልነው ሁሉ ደግሞ ኢንቨስተሮች ኢትዮጵያ ውስጥ እየሰሩ ወደ ውጭ ገንዘባቸውን የመላክን ፍላጎት ይጨምራል። እንግዲህ ስጋት ሲያድርባቸው አንዳንዴ ተልተሎ የሚያገኙትን ነገር ደግሞ ኢንቨስት እንዳያደርጉ ወደ ሀገራቸው እንዲልኩ ያበረታታል። ይሄም ገንዘብን ለማሸሽ እድል ይፈጥራል ማለት ነው። እንግዲህ ሌላው እንደ ስጋት የሚታየው ሁሉም ሰው በዶላር አካውንት መክፈት ከቻለ ያለውን ገንዘብ ለምሳሌ 1 ሚሊዮን ብር ያለው ሰው በብር 1 ሚሊዮን ከሚያስቀምጠው ባለው የገንዘብ ሬት ዶላር ቀይሮ በዶላር ቢያስቀምጠው ይፈልጋል። ይሄ ማለት ለባንኮችም ለሀገርም ልክ አይመጣም። ገንዘብን ወደ ዶላር እየቀየሩ ማስቀመጥ ማለት ገንዘብን ወደ ሌላ ሀገር መላክ እንደማለት ነው። ስለዚህ አንደኛ ካለው የኢኮኖሚው ጫና
በላይ በዶላር ሊቀመጥ ይችላል። ሁለተኛ ነገር ደግሞ በዶላር ብዙ ገንዘብ ተቀመጠ ማለት ባንኮች ላይ የሚፈጥረው የራሱ ጫና ይኖረዋል ማለት ነው። ይሄም ሌላኛው ስጋቱ ነው። ማንም ሰው ከተፈቀደለት የዶላር ፍላጎት እስካረገበ ድረስ ገንዘቡን ወደ ዶላር እየቀየረ የማስቀመጥ ሁኔታ ሊፈጥር ይችላል። ይሄ እንግዲህ ለባንኮቹ ኪሳራ ሊያመጣ ይችላል ማለት ነው። ባንኮች በውጭ ምንዛሬ ሲያስቀምጡና በብር ሲያስቀምጡ እኩል አይደለም። ምክንያቱም በብር ሲያስቀምጠው እንግዲህ ሀገሪቱ ለባለው የፋይናንሻል ፖሊሲ መሰረት ኢንተረስት ይከፍላል። የታወቀ ነው ማለት ነው። እንግዲህ በዶላር አሁን ብር በየቀኑ የሚጨምርበት ምናልባትም እየቀነሰ እንጂ የሚጨምርበት ምክንያት የለው። ነገር ግን በዶላር ሲቀመጥ ዛሬ የነበረው ምንዛሬ ዛሬ የነበረን ብር መጠንና ነገ የሚኖረን የብር መጠን እኩል አይሆንም። ምክንያቱም ዛሬ 1 ሚሊዮን ዶላር ያስቀመጠ ሰው በብር 150 ሚሊዮን ሊሆን ይችላል በብር ስንመነዘረው። ነገር ግን ዶላር ከሆነ የተቀመጠው ያ 150 ሚሊዮን 51 ሲመነዘር 151 ሚሊዮን እየሆነ ሄዳል። በ152 ሲመነዘር እንዲህ እየጨመረ ነው። ይሄ ማለት ለባንኮቹ ኪሳራ ነው ማለት ነው። ሌላው እንግዲህና እንደ ሪስክ ወይም ደግሞ እንደ ሊታይ የሚችለው አሁን ከዚህ በፊት ብዙ ሰዎች የኢትዮጵያ ሕግ ይሄ ማስተር ካርዶች፣ ኤሌክትሮኒክ ክፍያዎች በዶላር መከፈል አለመቻል ጉዳትም ቢኖራቸው ደግሞ በአንድ በኩል ደግሞ ጥቅም ነበራቸው። ከብዙ አጭበርባሪዎች ሕጉ ራሱ ስለሚያግደን በቀላሉ እጃችን ላይ እንዳለ ነገር ቀጥታ ለመክፈል ስለማንችል እንድናስብ ሁሉ እድል ይፈጠር ነበር። በየትኛው መንገድ ነው የምንልከው ብለን ሰው ስናማክር ከአጭበርባሪዎች የመቆጠብ ሀሳብ የማግኘት ሰዎችን የማማከር ነበር። ነገር ግን አሁን በቀላሉ ያንዳንዱ ሰው ዳይሬክት መክፈል የሚችል ሲሆን ለአጭበርባሪዎች የመጋለጥና ገንዘባችንን የመበላት እድል በጣም ሰፊ ነው የሚሆነው እና እዚህ ላይም ጥንቃቄ ማድረግ ያስፈልጋል ማለት ነው። እንግዲህ አሁን ሞባይል ባንኪንግ እጃችን ላይ ሲኖርና ድሮ ከባንክ አውጥተን በወረቀት ይዘን ገንዘብ ስንከፍል እኩል አይደለም። አሁን በሰከንድ ሰው ካሳመነን በሰከንዶች ውስጥ ብዙ ገንዘባችን ሉዝ ልናደርግ እንችላለን። ነገር ግን ገና ባንክ ሄደህ ለምንድነው የምታወጣው እንዲላረገው ነው ብሎ ሐሳብ ሲሰጥ በዛ መሃል ማሰብ ማገናዘብ ሲመጣ የመጭበርበር እድላችን ይቀንሳል ማለት ነው። አሁን ግን እንግዲህ በትልቅ ድርጅት እየተደራጁ የማጭበርበር ስራ የሚሰሩ ድርጅቶች ካሉ ድረስ ስራ እናስቀጥራቸዋለን፣ ሌላ ሀገር እንወስዳቸዋለን፣ ይሄን እናደርግላቸዋለን፣ ሎተሪ ያሸንፋቸዋለን የሚያጡበት እድልንም ይፈጥራል ማለት ነው። ይሄ ፖሊሲ ክፍት መሆኑ እኒህና መሰል አድቫንቴጆችም ዲስአድቫንቴጆችም አሉት ማለት ነው። ፖሊሲው እንግዲህ ሁሉንም በልኩ በመረዳት የኢኮኖሚው ላይ ያለውን እንቅስቃሴ መጠቀም ይቻላል። ነገር ግን እንዳጠቃላይ ስናየው ይሄ ማሻሻያ በጣም በተለይ የውጭ ግብይቱን የውጭ ንግድ እንቅስቃሴውን እና አገር ውስጥ ያለውን ኢኮኖሚ ትልቅ ለውጥ የሚያመጣ ማሻሻያዎች ናቸው። እዚህ ላይ ለሚሰሩ ድርጅቶች የውጭ ምንዛሬ የሚያስፈልጋቸው ኢምፖርተሮች፣ ኤክስፖርተሮች ለነሱ ትልቅ እፎይታ የሚሰጥ ነው። ግን ጥንቃቄ ደግሞ ይፈልጋል ማለት ነው። አመሰግናለሁ።